ሰላም ሰላም ያምሩ ፉቲ ቤተሰቦች እንዴት ናችሁ? ያው እንደተለመደው የአይሾ ስፒድን በኢትዮጵያ ያደረገውን ጉብኝት እንግዲህ በክፍል እየሰራውላችሁ ነው ማለት ነው። ዛሬም ደግሞ በሚቀጥለው ፓርት ተገናኝተናል ማለት ነው። ባካችሁ ለቻናሉ አዲስ ከሆናችሁ ሰብስክራይብ እና የደውል ምልክቷን መንካት አትርሱ ማለት ነው። ቪዲዮን ከወዳችሁ ደግሞ ላይክ ማድረጋችሁን አትርሱ። ባካችሁ ሰብስክራይብ ያላደረጋችሁ አሁኑ ሰብስክራይብ አድርጉ ማለት ነው። ለኔ ይጠቅመኛል። አመሰግናለሁ። ወደ ቪዲዮ እንሂድ። ካሜራውን ላጽዳው። ፎጣው አለኝ አምጦስ አልቆሽም ግን ዝም ብዬ ላጽዳው። መጀመሪያ ሳማቸው። እሺ አሁን ጸዳቻት። ገለል በሉ እስኪ። ካሜራው አጽዳ ነው ወይስ አንሳው ነው ያሉኝ? ብቻ ዝም ብዬ አደረኩት ያለ ምንም ምክንያት ማድረጌ ግን ጥሩ ነው አይደለ? ታላላቅ ሰዎች ሌጀንዶች አብረው ይሆናሉ። ምን አብረው ይሆናሉ? አዎ አብረው መሆን ታላላቆች አሁንም ትሮጣላችሁ እንዴ? ግን አሁንም ድረስ ትሮጣላችሁ ማለት ነው? አዎ ዋው በሁለት ተማሞች መካከል ያለው እድሜ ልዩነት ስንት ነው ግን? ሁለት አመት። ዋው 2 አመት ልዩነት። እዚህ ጋር ፎቶ እንነሳ። ዋው ለታምብኔል እንደውም ጥሩ ይሆናል። እዚህ ጋር እንነሳ ፎቶ። Photo bar on. Photo bomb. ገባበይ 3 2 1 Good. ቆንጆ። እሺ Vamos. እንሂድ እንግዲህ። Wait, is this a park? ቆይ ይሄ ነገር ፓርክ ነው? አዎ ፓርክ ነው። ይህ የአጼ ምኒልክ አሮጌው ቤተመንግስት ነው። የአጼ ምኒልክ ቤተመንግስት እስኪ ነው። እሺ እንሂድ እስቲ በእናታችሁ። እሺ Vamos. Hey, oh my gosh, we are በፈጣሪ 48400 ሰብስክራይብ ለመሙላት 10000 ብቻ ነው ይቀረን ወገኖች። ያበዳችሁ ነው ዛሬ። Bro, y'all boys going crazy. 48400 ደረስን። አዋሽም የምሬ ነው። እውነት ነው። አዎ እውነት ነው። ፋክት ነው። እውነት ነው። Facts. ቶም ራቅ በል። ተንቀሳቀሱ። ኢትዮጵያ በጣም ታምራለች ብራዘር ወንድሜ። ኢትዮጵያ በጣም ነው የምታምረው ወንድሜ። እነዚህ እህታሞች በአፍሪካ ውስጥ ብዙ የወርቅ ሜዳሊያዎችን የወሰዱ ናቸው። በዚህ ኮረብታ ደግሞ እንድትወጣ ነው የሚፈልጉት። ፎቶ እየተነሱ ይመስለኛል። እንሂድ እስቲ። የት አለ ያ ገመድ? የት ነው ያለው? ገመዱን ስጠኝ እንጂ በዛ በኩል ይመስለኛል። እሺ ወገኖቼ ገመዱ የት ነው ያለው? በዚህ በኩል ነው። ገመዱን እየፈለግን ነው እኮ። አዎ እሺና በዚህ በኩል ነው። ወደ ገመዱ እንሂድ። ፎቶ መነሳት እንችላለን። ስፒድ ከየት ናችሁ? ከጀርመን። ከጀርመን ደስ ይላል። አምላክ ሆይ ትልቁ ምስጋና ለፍርድ ቤቱ ይሁን። ዝጋው ይሄን ፍርድ ቤት። አዎ ወደ ፍርድ ቤቱ። አዎ ያንን ፍርድ ቤት እንፈልገዋለን። ሁሌም በዳሌ ውስጥ ነው። ስንት ሰዓት ሆነ? ሁሉም በዳሌ ውስጥ ነው። ኢትዮጵያ በጣም ቆንጆ ናት። ቻት ኳስ ተጫወቱ። ስለ ጎኑስ ምን ይባላል? አሁን ስንት አመቴ ነው? 2018 ነው። ምን 2018 ሻምፒዮኖቹን ለማንሳት ምን ያህል ተዘጋጅተሃል? አንተ የኔ ፀሐይ ብርሃን ነህ። የፀሐይ ብርሃን
You're so hungry? አንተ በጣም አንተ የኔ ፀሐይ ብርሃን ነህ እወድሃለሁ ወንድሜ I'm thinking. እያሰብኩ ነው ቆይ ቻት እያሰብኩ ነው I'm thinking. አሁን እያሰብኩ ነው ቻት ስለምን እያሰብኩ ነው I'm thinking. እስከ መጨረሻው ሜሲ መሆን እያሰብኩ ነው ያንተው ሜሲ እስከ መጨረሻው እንግዲህ ቪዲዮውን እስከ መጨረሻው ስለተመለከታችሁት በጣም ነው የማመሰግነው ማለት ነው ቀጣይ ክፍል እንዲደርሳችሁ ደግሞ የደወል ምልክቷን መንካት አትርሱ ማለት ነው ሰብስክራይብ አድርጉ ከዚህ በኋላ እንደውም በይበለጠ ያማረ ሄደው ማለት ነው እባካችሁ አበረታቱኝ አመሰግናለሁ